ለራሳቸው ያላቸው አመለካከት እንዲስተካከልና ነገሮች እንዲቀየሩ እነዚህን ሶስት ነገሮች ብቻ ነው ማድረግ የሚጠበቅባችሁ። ራሳችሁ ላይ በሰራችሁና ራሳችሁ ላይ በተጋችሁ ቁጥር ለራሳቸው ያላቸው አመለካከት እየተስተካከለ ይሄዳል። እነዚህን ሶስት ነገሮች ግን ግዴታ ማድረግ ይኖርባቸዋል። ማንነትና ሀሳብን ላይ በመሰረታዊነት ደረጃ እንደ ማንነታችን ሀሳባችን የተለያየ ነው። ግን እኛ የሀሳቦቻችን ውጤት ብንሆንም ማንነታችን ማለት ሀሳባችን አይደለም። የሆነ መጥፎ ሀሳብ ስላሰብን የሆኑ ነገሮችን ስላሰብን ያ የኛ ማንነት አድርገን መቀበል የለብን። ያንን የኛ ማንነት አድርገን ከተቀበልን ሀሳባችን እኔ ነው ካልን በዛ ሰዓት ላይ ሰዎች ሀሳባችን ሳይወዱ ሲቀሩ እኛን የጠሉን ይመስለናል። እኛም ለራሳችን ያሰብነውን ሀሳብ እንደ ራሳችን እንቀበለውና የኔ ማንነት ይህ ነው፣ እኔ እንደዚህ ሀሳብ አስቤያለሁ፣ እኔ ማንነት ይሄ ነው ብለን እንወስዳለን ማለት። ያ በመሰረታዊነት ብቻ ትክክል አይደለም። እኛ የሀሳባችን ውጤት ብንሆንም እንኳን በመጀመሪያ ደረጃ ለራሳችን ያለን አመለካከት እንዲስተካከል ሀሳባችንና ማንነታችን መለየት ያስፈልጋል። ከዛ በመቀጠል ደግሞ ብዙ ሀሳቦችን ወደኛ የሚመጡ ሀሳቦችን ጥሩ ለማድረግ ኢንቫይሮመንታችን ጥሩ እንዲሆን ማድረግ። ጥሩ ሀሳቦች በሚመጡ ቁጥር እኛ ማንነታችን ለማሻሻል እንሄዳለን። ግን እኛም ሀሳባችንን አይደለንም። ሀሳባችንና ማንነታችን ይለያል። ማንነት ላይ መቆለፍ ማንነት መሻሻልና በጊዜ ሂደት መቀየር የሚችል በሁኔታዎች እውነት መቀየር የሚችል ነገር ነው። ግን ብዙዎቻችን ማንነታችን ይህ ነው ብለን ወስነን ያንን ነገር ለማሻሻል አንሞክርም። ያ ደግሞ ሲሆን ለመለወጥ ስንፈልግ በጣም ያስቸግረናል ማለት ነው። ስለዚህ ሁሌም ቢሆን ማንነታችን ላይ መቆለፍ አያስፈልግም። ማንነት በጊዜ ሂደት እየተስተካከለና እየተሻሻለ የሚሄድ ነገር ነው ማለት ነው። ስለዚህ አሁን ለምሳሌ በልጅነታችን አንድ ህፃን ልጅ ሆኖ ዶክተር መሆን ፈልጋለሁ ብሎ ያንን ነገር ከወሰነና እንደ ማንነት ከተቀበለ ወጣትነቱ ላይ ግዴታ ሳይፈልግ ዶክተር መሆን አለበት ማለት አይደለም። ማንነቱ ላይ ከቆለፈ ያንን ነገር እንደ ማንነቱ ከተመለከቱ ሳይፈልግ ዶክተር ለመሆን ሊገደድ ነው ማለት ነው። በአንጻሩ ግን ማንነቱ ላይ ካልቆለፈ ያንን ነገር የመቀየር ፍላጎቱም አቅሙም ይኖረዋል ማለት። ስለዚህ ማንነታችሁ ላይ አቆልፉ። ማንነት በጊዜ ሂደት መስተካከል የሚችል ነገር። ሶስተኛ መቀየር የምትፈልጉት የማንነታችሁ አካል ላይ ወደ ድርጊት ግቡ። በቃ ሌላ ምንም የተለየ ነገር የለም። አንድ ነገር አስባችሁ በከሆናችሁ ቁጥር ለራሳችሁ ያላችሁ አመለካከት ይስተካከላል። እኔ እችላለሁ፣ እኔ ማድረግ እችላለሁ፣ ይህን ነገር አድርጌያለሁ፣ ይኸው አሁን እያደረኩ ነው የሚል ነገር እችላለሁ የሚል መንፈስን ያመጣላችሁና ነገሮች ሞር ፑሽ እንድታደርጉ በቀጣይም እንድትነሳሱ ያደርጋችኋል። ስለዚህ አዘንዶ ዘዴ ወደ ድርጊት እስካልገባችሁ ድረስ ማንነታችሁን መቀየር ስለማትችሉ ሁሌም ወደ ድርጊት ግቡ። ድርጊቱን ከውኑት ሁሌም በተደጋጋሚ። ያ በተከወነ ቁጥር ሞዶ የመሻሻል እና ለራሳቸው ያላቸው አመለካከት እየተስተካከለ ይመጣል። ዛሬ ቪዲዮ ይመስል ነበር። ከወደዳችሁን ላይክ እና ሰብስክራይብ አድርጉ። ሌሎች እንደዚህ አይነት ቪዲዮ እንዲደርሳችሁ ከፈለጋችሁ ሰብስክራይብ በማድረግ የቻናሉ ቤተሰብ ሁኑ።